እሺ ወደ አምስተኛ ጥያቄ ስንገባ ሴት ልጅ የወንድ ግማሽ ናት ይላልና ለምሳሌ ምስክርነት ላይ ራሱ አንቺና የሆነ ወንድ ልጅ የሆነ ነገር ብታዩ የሆነ ጥፋት ከዛን ለምስክርነት አንቺ ብቻሽን ምስክርነቱን መመስከር አትችይም፣ ግማሽ ናት ይላል። ሁለት መሆን አለባችሁ። ከአንድ ወንድ ጋር እኩል ለመሆን ሁለት ሴት መሆን አለባችሁ። ሴት ልጅ ግማሽ ናት ይላል ሐዲስ ላይ፣ ሌላ ሐዲስ ላይ። ይሄን እንዴት ትቀበያለሽ? አንቺ ግማሽ ነሽ፣ ከወንድ ግማሽ ነሽ። እኔ ግማሽ አይደለም። እኔ ከወንድ ልጅ እንደምበልጦ ነው። ከወንድ ልጅ ጋር በምንም አልተናነስም። ራሴን እንደዛ ብዬ አንድ ቀን አይቼው አላውቅም። እኔ ሰርቼ እኔ ልጆቼን እያስተማርኩኝ በብር ከወንድ በላይ ነው እየሰራሁ ያለሁት። ቁርአኑ ይላል። ከቁርአን በላይ ነሽ፣ ከአላህ ቃል በላይ ነሽ። አይደለሁም። እስቲ እነሱ ጉደኛ ጉድ አወጣሽ። ወላ አንቺ እንዴት እንደዚህ አጥናሽ? ተከራክሮሽ ነበሩ ከአሁን በፊት። ለዛ ነው ለይዞሽ ነበረ ይሄን ነገር እያጠናሽ ነበረ። አዎ እኔ በደንብ ነው ማጠና። ለምን ውሸት ነው ይላሉ። ያሌለ ነገር ስለሚያወሩ እነሱ ያሌለ ነገር ያሌለ ታሪክ ነው የሚያወሩት። ሐዲሱ ምን ይላል ብዬ ሳነበው ግን ሌላ ነው የሚለው ቁርአኑ ሐዲሱ። አሁን ለምሳሌ ሴት ልጅ በእስልምና የተከበረች ናት ምናምን ብሎ እነሱ ሲያወሩ ቁርአንና ሐዲስ ግን አይልም እንደዛ። ሴት ልጅ የወንድ ግማሽ ናት ይላል። በባሏ መመታት እንዳለበት ነው የሚናገረው። ከሰይጣን ጋር ነው እኩል የሚያደርጋት። ብዙ በጣም ብዙ ነገሮች አሉ። የህፃናት ጋብቻ አጸያፊ ነገር ነው። ለምሳሌ በኢትዮጵያ ውስጥ አሁን ህፃናት እየተደፈሩ ህፃናት እንዴት ይደፈራሉ ብለን እኛ ድምጽ እየሆነ ነው በሚዲያ ላይ። ነገር ግን ይሄንን ቁርአን ይፈቅዳል። ታዞቹ የሚያወሩት ሌላ ነው። ቁርአንና ሐዲስ የሚያወራ ሌላ ነው። በ6 ዓመት ማግባት